ለራስሽ ለመጨረሻ ጊዜ ጎበዝ ነሽ፣ ጠንካራ ነሽ፣ ታምሪያለሽ፣ እኮራብሻለሁ ያልሽው መቼ ነው? ወይስ ሁሌም እኔ እኮ አልችልም፣ እኔ እኮ እድል የለኝም፣ ማንም አይወደኝም፣ እኔ እኮ ሰነፍ ነኝ እያልሽ ራስሽን ስትወቅሽን የምትዩ? እስኪ አስቢው። ጠዋት ከእንቅልፌ ስትነሽ ጀምሮ እስከ ማታ ድረስ በጭንቅላትሽ ውስጥ ያለው ድምፅ የቅርብ ጓደኛሽ ብትሆን ኖሮ ዛሬም ድረስ ጓደኛሽ ሆና ትቀጥል ነበር? ወይስ አንቺ መጥፎ ሰው ነሽ ብለሽ ከህይወትሽ ታስወጫት ነበር? በዚህ ቪዲዮ አሉታዊ የውስጥ ንግግር ምን እንደሆነ፣ ህይወትሽን እንዴት እያበላሸው እንደሆነና ይህንን ጎጂ ልምድ የምታቆሚባቸውን 5 ተግባራዊ መንገዶችን አሳይሻለሁ። እስከ መጨረሻው ተከታተኝ። አሉታዊ የውስጥ ንግግር ወይም ኔጌቲቭ ሰልፍ ቶክ ምንድን ነው? አሉታዊ የውስጥ ንግግር ማለት በገዛ ጭንቅላትሽ ውስጥ የሚጮኸው፣ ሁልጊዜ የሚወቅስሽ፣ ጥንካሬሽን የሚያሳንስና ድክመትሽን ብቻ የሚነግርሽ ያ ያንቺው ድምፅ ነው። ብዙዎቻችን ይህንን እያደረግን እንደሆነ እንኳን አናስተውልም። ይህ ድምፅ በጣም ተንኮለኛ ነው። ምክንያቱም የሚናገረው ነገር ሁሉ እውነት ይመስላል፣ ነገር ግን ፍጹም ውሸት ነው። ከልጅነታችን ጀምሮ ስናድግ እኔ አልረባም፣ እኔ ደካማ ነኝ ማለት እንደ ትህትና ተደርጎ ነው የሚቆጠረው። ማንም ሰው ራሳችንን እንዴት በጥሩ ቃል ማነጋገር እንዳለብን አላስተማረንም። በዚህ ምክንያት ይሄ ራስን የማሳነስ ድምፅ ሳናስበው የለመድነው የጭንቅላታችን ክፍል ሆኗል። ይህ ድምፅ ዝም ብሎ ሀሳብ ብቻ አይደለም፣ ህይወትሽን በቁሙ የሚቀብር መርዝ ነው። በራስ መተማመንሽን ያጠፋዋል። ትልልቅ ህልሞችሽን እንዳትከተይ እጅ እግርሽን ያስርሻል። በየቀኑ የምትወስኛቸውን ውሳኔዎች በፍርሃት እንድትወስኝ ያደርግሻል። እንዲሁም ለአእምሮ ጤናሽ መበላሸት ዋናው ምክንያት ነው። ለምሳሌ በስራሽ ላይ አዲስ እድል ሲመጣ ወይም አዲስ የንግድ ሀሳብ ሲኖርሽ አእምሮሽ ወዲያውኑ አይሆንልሽም፣ አትችይም፣ ብትከስሪሽ ይልሻል። አእምሮሽ ደጋግመሽ የነገርሽውን ነገር ሁሉ እንደ እውነት አድርጎ ይቀበላል። የምታስቢው ሀሳብ የህይወትሽን አቅጣጫ ይወስነዋል። አሁን ወደ ተግባራዊ እርምጃው ስንገባ አሉታዊ ሀሳብሽን የምትቆጣጠሪባቸውን 5 መንገዶችን አብረን እናያለን። አንደኛ፣ ድምፁን ሰይሙ። ኔም ዘ ቮይስ። ይህ ማለት ለዛ መጥፎ ድምፅ ስም ማውጣት ማለት ነው። ሳይኮሎጂስቶች እንደሚሉት ለድምፁ ስም ስታወጪለት አንቺና ሀሳብሽ አንድ እንዳልሆናችሁ ለአእምሮሽ ትነግሪዋለሽ፣ ርቀት ትፈጥሪያለሽ ማለት ነው። ከዛሬ ጀምሮ ያ አትችይም፣ አታምሪም የሚልሽ ድምፅ ሲመጣ የራስሽ ድምፅ እንደሆነ አታስቢ። የሌላ ሰው አድርገሽ ስም ስጩ። አስቢው፣ ሰፈራችን ውስጥ ሁልጊዜ ስለ ሰው የምታወራ፣ ሁሉንም ነገር የምትነቅፍ ወሬኛ ክስት ወይም ጎረቤት አለች አይደል? እስቲ ያንን የውስጥሽን መጥፎ ድምፅ እትዬ ጠጅቱ ወይም ወሬኛዋ ጎረቤት በያት። አታምሪም፣ ውፍረትሽ ሲያስጠላ የሚል ድምፅ ሲመጣብሽ እትዬ ጠጅቱ ደሞ ጀመረሽ፣ ዝም በይ እባክሽ፣ እኔ የራሴ ውበት አለኝ ብለሽ መልስ ስጫት። ይህንን ስታደርጊ ያ አሉታዊ ድምፅ ኃይሉን ያጣል፣ አንቺነትሽን መቆጣጠር ያቆማል። አንቺና ሐሳብሽ አንድ አይደላችሁም። ሐሳብሽን መምረጥ የምትችይው አንቺው ራስሽ ነሽ። ሁለተኛ፣ ጥያቄ ጠይቂው። ኩዌሽን ዘ ቮይስ። አሉታዊ ሐሳብ ሲመጣ ዝም ብለሽ አትቀበዩ። እንደ ፍርድ ቤት ጠበቃ በጥያቄ አፋጩ። አሉታዊ ሐሳቦች አብዛኛውን ጊዜ የተጋነኑ ውሸቶች ናቸው። ማስረጃ ስትጠይቂያቸው እንደ በረዶ ይቀልጣሉ። አእምሮሽ ማንም አይወድሽም ሲልሽ ቆም በይና ለዚህ ማስረጃ ምንድን ነው? መቼ ነው ማንም አይወደኝም የተባለው ብለሽ ጠይቂው። ወርቅ ቤት ሄደሽ ወርቅ ስትገዢ ሻጩ ንጹህ ነው ስላለሽ ብቻ አምነሽ አትገዢውም አይደል? በሳት አስፈትነሽ ሚዛን ላይ አስቀምጠሽ ነው የምትገዢው። ታዲያ ለምን የአእምሮሽ ሐሳብ ያለ ማስረጃ ዝም ብለሽ ትቀበዋለሽ? የውሸት ሐሳብን አትግዢ። በራስሽ ላይ የምትፈርጂውን የውሸት ፍርድ ያለ ማስረጃ አትቀበይ። ሶስተኛ፣ የምርጥ ጓደኛ ህግ ዘ ቤስት ፍሬንድ ፊልተር። ለራስሽ ለምትወጂው ጓደኛሽ እንደምታወሪ አይነት ማውራት። የሰው ልጅ ተፈጥሮ ለራሱ ጨካኝ፣ ለሌሎች ግን ሩሩ ነው። ይህ ህግ ያንን አዙሪት ይሰብረዋል። ስተት ስትሰሪ እንዴት እንዲህ አይነት ጅል ሆናለሁ ከማለትሽ በፊት አስቢ። ይህንን ቃል ለታናሿ እህትሽ ወይም ለምትወጃት ጓደኛሽ ቢሆን ትነግሪያታለሽ? በጭራሽ። ታዲያ ለራስሽ ለምን ትጨክኛለሽ? የምትወጃት ጓደኛሽ አዝናና ተስፋ ቆርጣ ብትመጣ ምን ታረጊያለሽ? ቡና ታፈይላታለሽ፣ እቅፍ ታደርጊያታለሽ። አይዞሽ የኔ ቆንጆ ያልፋል፣ አንቺ እኮ ጠንካራ ነሽ ትያታለሽ አይደል? ያንን ቆንጆ ቡና ለራስሽ አፊ፣ ያንን አይዞሽ ለራስሽ ንገሪው። ለራስሽ የመጀመሪያዋና ታማኟ ምርጥ ጓደኛ አንቺው ራስሽ ሁኚ። አራተኛ፣ ቃሉን መቀየር ሪፕሌስ ዘ ወርድ፣ መተካት እንጂ አለመሰረዝ። አእምሮ
አታስብ የተባለውን ነገር ነው የሚያስበው። ስለዚህ መፍትሄው አዲስ ሐሳብ መተካት ነው። አእምሮሽ በአንድ ጊዜ ሁለት ተቃራኒ ሐሳቦችን ማስተናገድ አይችልም። ይህንን መስራት አልችልም የሚል ሐሳብ ሲመጣብሽ አእምሮሽን ዝም ለማስባል አትሞክሪ። ወዲያውኑ አሁን አልችል ይሆናል ግን እየሞከርኩ ነው በሚል አዲስ ሐሳብ ተኪው። ገበሬ ማሳውን ሲያርስ አረሙን ነቅሎ ብቻ አይተወውም። አረሙን ከነቀለ በኋላ ጤፉን ይዘራበታል። ጤፍ ካልተዘራበት ነገ ሌላ አረም ነው የሚያበቅለው። አእምሮሽም የእርሻ መሬት ነው። መጥፎውን ሐሳብ ነቅለሽ ስታወጪ አዎንታዊ ሐሳብ ዝሪበት። አእምሮሽ ለም መሬት ነው። የዘራሽውን ነው የምታጭጂው። 5ኛ ትናንሽ ድሎችን ማክበር celebrating small wins። አእምሮሽ በትንንሽ ስኬቶች ሲመሰገን ዶፓሚን የተባለ የደስታ ሆርሞን ያመነጫል። ይህ ደግሞ ነገ የተሻለ እንድትሰሪ ሞራል ይሰጥሻል። ማታ ልትተኝ ስትይ ዛሬ ምን አጠፋው ከማለት ይልቅ ዛሬ ምን ጥሩ ነገር አደረኩ ብለሽ ቢያንስ አንድ ነገር ጻፊ። አልጋሽን በማንጠፍሽ ሊሆን ይችላል። ውሃ በደንብ በመጠጣትሽም ሊሆን ይችላል። እኛ ኢትዮጵያውያን በዓላትን በድምቀት ማክበር እንወዳለን። ዶሮ ይሰራል፣ ዳቦ ይደፋል፣ ዘመድ ይሰበሰባል። ነገር ግን በዓል እስኪመጣ መጠበቅ የለብንም። ጠዋት በሰላም ከእንቅልፍ መነሳትሽ፣ ለውጥ ለማምጣት መሞከርሽ የራሱ የሆነ የየዕለቱ በዓል ነው። የየዕለቱን ጥረትሽን አክብሪ። ትልቅ ተራራ ላይ ለመድረስ የጀመርሽውን እያንዳንዱን ትንሽ እርምጃ ማክበር ልመጂ። ይህንን ሁሉ የነገርኩሽን ዛሬ ሰምተሽ ነገ ልትተዩ ትችያለሽ። ግን እባክሽ ቃል ግቢልኝ ለቀጣዮቹ 21 ቀናት አንድ ማስታወሻ ደብተር ወይም ጆርናል አዘጋጅተሽ ማታ ከመተኛትሽ በፊት ዛሬ በራሴ የምኮራበት አንድ ነገር ምንድነው ብለሽ ጻፊ። ትልቅ ነገር መሆን የለበትም። ዛሬ ስናደድ ራሴን ተቆጣጠርኩ ሊሆን ይችላል። ብቻ ጻፊው። ይህች ዓለም በራሷ ብዙ ፈተና አላት። እባክሽ አንቺም የራስሽ ጠላት አትሁኚ። ራስሽን መጉዳት አቁሚ። ግን ደግሞ እስካሁን ላደረግሽው ነገር አትፍረጅበት። አእምሮሽ ካለማወቅ አንቺን ከውድቀት ለመጠበቅ የሞከረው ሙከራ ነው። አሁን ግን ነክተሻል። አንቺ ውድ ነሽ። አንቺ በውስጥሽ ትልቅ አቅም ያለሽ፣ መውደቅና መነሳትን አልፈሽ እዚህ የደረሽ ጀግና ነሽ። ከዚህ በኋላ መስታወት ፊት ስትቆሚ ያቺን ደካማ ድምፅ ዝም አሰኝተሽ የውስጥሽን ንግሥት ቀስቅሻት። ይህንን ቪዲዮ ከወደድሽው ላይክ አድርጊ። ለሌሎች ሴቶች እንዲዳረስ ሼር አድርጊው። እንዲሁም በየሳምንቱ ሕይወትሽን የሚቀይሩ ጠቃሚ ምክሮችን ለማግኘት ሰብስክራይብ ማድረጉን አትርሺ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኚልኝ።